ኦ ሄይ አላየውም ነበር አንበሳው ደቀ መዝሙሬ። እዚህ ከኢንስታግራም ከዋክብቶች ጋር ፈታ እያልኩ ነበር። ኦ አታስብ፣ አረ ምንም ችግር የለም፣ አላቋረጥከኝም። እንደውም ትንሽ አየር ስለሚያስፈልገኝ የምንጊዜ ምርጡ የጠበሳ ጥበብ ንግስና ወንበሬ ላይ አረፍ ብዬ ቆንጆ አየር ልስብስል ነው የመጣው። የጠበሳ ንጉስ ሆኜ አመታትን ባስቆጠረው ልምዴ ከሞላ ጎደል ሁሉንም ነገር አይቻለሁ ማለት ይቻላል። ስለዚህ የትኛውም እንቅልፍ ያሳጣ ችግር ቢኖርና መፍትሄውን ለማግኘት ክሊክ ብታደርግ ከመቶ ጊዜ በላይ ገጥሞኝ ኦሬዲ ደጋግሜ እንደፈታሁት ብታምን ይሻላል። እና ዛሬ 99% ወንዶች የሚሰሩትን 3 ትላልቅ ስህተቶችን ላካፍል ወደድኩ። እነዚህን ስህተቶች ከማይሰሩት 1% ሰዎች መሃል ነኝ ብለህ ካሰብክ በል እንግዲህ ወዳጄ ቀበቶን ጠበቃ አድርገህ ብትከታተለኝ ይሻላል። ምክንያቱም አሁን ላይ እየሰራ ያለውን ስህተት ሳሳይ አይንህ ይገለጥልሃል። በመጀመሪያ ደረጃ ከሴት ልጅ የምታገኘው ብቸኛ ነገር ውበቷ ብቻ እንዲሆን መፍቀር ነው። ሄይ ስማኝማ ብሮይም፣ ኢንተርኔት ካስተማረን ነገሮች መሃል አንዱ ዓለማችን የሚገራርሙ አፍ የሚያስከፍቱ እጅግ በጣም ቆንጆ ወንድና ሴቶች እጥረት እንደሌለባት ነው። ማለቴ የምሬን ነው። እንደ ባናና ማስቲካ ልጣጫ አሸን ናቸው። ስልኬን በከፈትኩ ቁጥር አዲስ ያበደች ቆንጆ ሴት ያለው የልጅቷ ቁንጅና ምን ያህል ነው የምትወዳቱ የሚለው አመለካከት ላይ ከልክ በላይ ጫና እስኪያሳድርብህ ድረስ ለራስህ ዝቅ ያለ ስታንዳርድ መስጠት የለብህም። ሄይ ቁንጅና በጣም አሪፍ ነገር ነው። መልክ ምርጥ ነገር ነው። የምትወዳት ልጅ በቁንጅናዋ እንድትስብ ብትፈልግ ኃጢአት አይደለም። ግን መልክ ብቻውን ዋጋ የለውም። 10 ከ10 መልክ ከአስጠሊታ ማንነት ጋር ያለው ሰው 10 ከ10 መልክ ከምርጥ ማንነት ጋር ባለው ሰው ሊተካ ይችላል። ስለዚህ መልክ ብቻውን አይታ አትስመጥ። መልክ ከእድሜ ጋር በፍጥነት ፌድ ያደርጋል። ያው እንደመታደል ሆኖ ከአማልክት ወገን ስለሆንኩ እኔን አያሳስበኝም። ግን ቁም ነገር ያለው ሪሌሽንሺፕ እየፈለክ ከሆነ ልጅቷን የምር መውደድ በጣም ወሳኝ ነገር ነው። ምክንያቱም የፈለገ ቆንጆ ብትሆን ከውስጥ ከዛገች ነው። መጥፎ ማንነት ካላቸው ሰው ጋር መጋተት አትፈልግም። ምክንያቱም አብሮ ለመሆን የማይሰለቹ የሚገርም ማንነት ካላቸውና ቆንጆ ከሆኑ ሴቶች ጋር መሆን የምትችልበትን ጊዜ እያጠፋ ስለሚሆን እያልኩ ያለሁት የምትታይ ሳይሆን የምትበላ ኬክ ማግኘት ትችላለህ ነው። ኦኬ ኔቨር ማይንድ። ነጥቤ ምንድነው? ለመልክ እጅ አትስጥ የዋሁ ደቀ መዝሙሬ። ሁለተኛ ልጅቷን የምር ከማወቅ በፊት አይምሮ ውስጥ ትሆናለች ብለ የምትፈልገው ምናባዊ ማንነት ትሰጣታለህ። ወንዶች በተለይ ደግሞ በጣም ወጣት ወንዶች የልዕልት ተጽዕኖ ብዬ የምጠራውን ነገር ሲፈጥሩ ይዘወተራሉ። የሆነች በቅጦ የማያውቃትን ሴት ሲወዱና በጭንቅላታቸው ምን ያህል ምርጥ ሴት እንደሆነችና ሁለቱ ምርጥ ፍቅረኞች ሊሆኑ እንደሚችሉ የተለያዩ የህይወት ቅመሞችን አብረው ሲያሳልፉ ሲስሉ የሚፈጠር ነገር ነው። ግን ወደ ጋዱ ዓለም ራሳቸውን ቢመልሱና ሎጂካሊ ቢያስቡ ገና 2-3 ቃላት እንኳን በሚገባ አለመለዋወጣቸውን እሷ ግን ከኪራይ ነፃ ጭንቅላታቸው ውስጥ 24/7 እየኖረች መሆኗን ይገነዘባሉ። ገና አታውቃትም እኮ። ማንነታቸውን ሳታውቅ ሴቶችን የሐሳብ ዙፋን ላይ አትቆልላቸው። የብራ ሳይዝ እና የመቀመጫ ሰርከምፍራንስ በቂ አይደለም። ምንም እንኳን ያው እንደምታውቀው መጥፎ ነገር ባይሆንም አቴንሽንህ ወሳኝ ግብአት ነው። ትርጉም በሚሰጡ ሰዎች ላይ አፍሰው። ገና በቅጡ ያላወቃትና በቂ ጊዜ አብራሃት ያላሳለፍካት ልጅ ከነዚህ ውስጥ አይደለችም። ጊዜን አብራችሁ ጊዜ እንድታሳልፉ ለማድረግና እሷን በደንብ ለመተዋወቅ ተጠቀምበት። የተቀረውን ጊዜ ደግሞ ከሷ ጋር ሊኖር ስለሚችለው ፋቮራይት ፖዚሽን ከምታስብ ይልቅ ትርፋማ የሆኑ ነገሮችን ለመስራት አውለው። ኦልራይት። ስለ ጊዜ አጠቃቀም ካነሳን የሚቀጥለውን ነጥብ ትወደዋለህ ብሮ። ሶስተኛ ከጅምሩ ሴቶች ላይ ከመጠን በላይ ኢንቨስት የሚያደርጉ ወንዶች። መጀመሪያ ላይ ሴት ስትተዋወቅ ስለሷ ትንሽ ነገር ነው የምታውቀው። እቅዷ ምን እንደሆነ አታውቅም። በህይወቷ ምን እያደረገች እንደሆነ፣ ባህሪዋ ምን እንደሆነ፣ የፍቅር ሪሌሽን ላይ እንዴት አክት እንደምታደርግ አታውቅም። ስለዚህ መጀመሪያ አካባቢ አብዛኛው ጊዜ አይገባትም። ምክንያቱም ያን ያህል አታውቃትም። የሆነ ቅድመ ሁኔታ ይኑር። ሴቶችንም ሆነ በጥቅሉ ሰዎችን እንደ ስታክ አስባቸው። ገንዘብህን በዚህ አግባብ ደግሞ ጊዜህን ኢንቨስት ስታደርግ በመልሱ የምታገኘው ትርፍ መታወቅ አለበት። ጓደኞችህ አንተን በጓደኝነት ማለትም በመጫወት ስራዎችን በማገዝ ቫልዩ አላቸው። የምትረዳዱት ከሪሌሽኑ ሁላችሁም የሆነ ፖዚቲቭ ነገር እንደምታገኙ ስለምታውቁ ነው። አንዳችሁ ለአንዳችሁ ትክክለኛ ምርጫ መሆናችሁን ገና ከማታውቃት ሴት ጋር አብረ ለመሆን የሳምንት ፕሮግራምህን ማጽዳት ለኪሳራ የሚዳርግ ኢንቨስትመንት ነው። ገና በደንብ ሳታውቃት ከራስህ ጊዜ በላይ ዋጋ እየሰጣት ነው። ግን ደግሞ ለወራት ዴት እያደረጋችሁ ከነበርና ያው እርስ በርስ ከተዋደዳችሁ እንዲሁም አሪፍ ጊዜ እያሳለፋችሁ ከሆነ በተቻለ መጠን ጊዜ ልትሰጣትና እንደሚገባት ልታሳያት ትችላለህ። መጥፎ ማንነት ሊኖራት የሚችልበት አለያም በፍቅር የማትጣጣሙበት እድል ሊኖር ይችላል። ያ ማለት የስታክ ዋጋዋ ወርዶ 0 ላይ ተከሰከሰ ማለት ነው። ምን ያህል ጥሩ ሮማንቲክ ጥንድ መሆን ትችላላችሁ የሚለውን እያሰብክ ነው ጊዜን ኢንቨስት ማድረግ የሚኖርብህ። ይሄ መጀመሪያ የትውውቅ ጊዜያችሁ ላይ እያላችሁ ለምን በአንድ ጊዜ ብዙ ሴቶችን ማየት እንዳለብህ የሚያስረዳ ሌላ ምክንያት ነው። የትርፍህን አማራጭ ለማብዛት ማለት ነው። ማን እነዚህ የኢንቨስትመንት ምሳሌዎች ወደድኳቸው።
ከመጥፎ አጀማመር ጋር ሲነጻጸር አንተና ቸከሷ በመጀመሪያ ኮንቨርሴሽናችሁ ከተግባባችሁ ወደፊት ሪሌሽኑን በማራዘም ሊገኝ የሚችለውን ፖቴንሻል ትርፍ በማሰብ በዚያ ያለ ጊዜ ኢንቨስት ብታደርግባት ትርጉም ይሰጣል። የሆነ አክሲዮን ከመፈንዳቱ በፊት ቀድሞ እንደመግዛት ነው። አየህ፣ የወደፊት ትርፉ በጣም ትልቅ ነው የሚሆነው። ግን ደግሞ መጀመሪያ ላይ እነዚህን ሴቶች በደንብ ከማወቅ በፊት ያለን እንቁላል በጠቅላላ አንድ ቅርጫት ውስጥ መክተት አትፈልግም። ስለዚህ ሪሌሽንሺፕ ውስጥም ኢንቨስት ከማድረግ በፊት አማራጮችም ማየት ትፈልጋለህ። በሌላ ቋንቋ ከተለያዩ ሴቶች ጋር ተገናኝ፣ አውራና ከየትኛዋ ጋር ክሊክ እንደምታደርግ ለማየት ሞክር። በተለያዩ ምክንያቶች ምናልባት ከሁለት ሴቶች ጋር ክሊክ ብታደርግም ችግር የለውም። ከዛ በኋላ ከነዚህ ሴቶች ጋር የበለጠ ጊዜ ታሳልፍና ከሌሎቹ ጋር ያለን ግንኙነት በአግባቡ የማንንም ስሜት ሳትጎዳ ታቆማለህ። ከፈለክም ቀጥልበት። አይ ዶንት ጀጅ። ይሄ ማለት ልክ ማይክሮሶፍት፣ አፕል እና ፌስቡክ ላይ ኢንቨስት እንደማድረግ ነው። ሁሉም ወደፊት በጣም ከፍ የማለት እድል አላቸው። ነገር ግን ትርፋማነትን የበለጠ ለማረጋገጥ ሁሉም ላይ ትንሽ ኢንቨስት አድርገ የትኛው የበለጠ ትርፋማ እንደሚሆን ማየት ትችላለህ። ለየትኛውም ከሴት ጋር ላለ የመጀመሪያ ሪሌሽንሺፕ ቴክስት ወሳኝ ነገር ነው። መጀመሪያ አካባቢ እንደምትግባቡ ለማየት በደንብ ቴክስት መደራረግ አለባችሁ። ከዛ አንድ ጊዜ ከገባ በኋላ ለመቀጣጠር ቴክስት አደርጋለህ። ሌላም ቀጠሮ እንደገና ለመያዝ ቴክስት አደርጋለህ። ከዛ ሪሌሽንሺፑ በቀጠለ ቁጥር ምን ያህል ጊዜ በእሷ ላይ ኢንቨስት ታደርጋለህ የሚለውን እያመጣጠንክ ትሄዳለህ። በሜሴንጀርም ሆነ በቴሌግራም ወይም በየትኛውም ዴቲንግ አፕ ቴክስቲንግ ለዘመናዊ ሪሌሽንሺፕ የጀርባ አጥንቱ ነው። የቴክስት ጨዋታ ለጠበሳ ህይወትህ በጣም ብዙ በሮችን ይከፍትልሃል። በቴክስት መጥበስ ካልቻልክ የፈለካትን ሴት ለመጀንጀን አስቸጋሪ ነው የሚሆንብህ። በቴክስት ከ100 በላይ በሮችን ለማንኳኳት በጣም ምርጡ መንገድ ደግሞ የኔ ምርጥ የቴክስቲንግ ጥበብ ፕሌሊስት ደጋግሞ መከታተል ነው። ከዚህ በተጨማሪ ደግሞ ከስር ባለው ዲስክሪፕሽን ውስጥ የቴሌግራም አካውንት ላይ #ቴክስቲንግ ብለህ ብትልክልኝ ለ1 ወር ብቻ የሚቆይ ልዩ የሆነ የቴክስቲንግ ጥበብ ፓኬጅ አዘጋጅቼልሃለሁ። በፓኬጁ ውስጥ ከ100 በላይ የጨዋታ መክፈቻ ቴክስቶችን፣ ቃል በቃል መልሶችን፣ ሴቶችን መማረኪያ ታክቲኮችን አሳያለሁ። እንዲሁም አሁን ላይ ያወራት ያለችውን ቺክ እንድታበስል አግዛለሁ። ይህ ፓኬጅ የትኛዋም ሴት አንተን ለማግኘት እንድትጓጓ የሚያደርጋት ብሉፕሪንት ነው። ይህ ሁሉ በትንሽ ቴክስት ሜሴጆች የሚፈጠር ነው። የተወሰናችሁት ኦልሬዲ ተመዝግባችሁ ለውጥ እንዳገኛችሁ ነግራችሁኛል። ለምሳሌ ሃይ፣ በቴክስት ጥበብ ፓኬጅ ውስጥ ያሉት ነገሮች በጣም ጉልበት አላቸው። በዚህ ፍጥነት ይሄን ያህል መልሶች ተመልሰውልኝ አያውቁም እንዳለው ደቀ መዝሙር። ወይም ለፓኬጅ በጣም አመሰግናለሁ፣ ዛሬ ለመጀመሪያ ጊዜ ተሳሳምን፣ ሊያውም ገና በ2 ሳምንት ውስጥ፣ በጣም ገራሚ ነህ ብሎ እንደጻፈልኝ። ይሄ ፓኬጅ ህይወቴን ቀይሮታል። ከ2 ሳምንት በፊት ሴቶችን ደፍሬ ማናገር ሁሉ የማልችል አዝግ ነበርኩ። አሁን ግን የፈለኳትን ሴት በፈለኩ ጊዜ ማውራት እችላለሁ። ገና በ1 ሳምንት ውስጥ ከ3 ሴቶች ጋር በደንብ ተግባብቻለሁ። በጣም አመሰግናለሁ ማይኮ ያለኝ ደግሞ የኔ ፌቨራይት ነው። እንዲሁ ልቤን ያሞቀዋል። ፓኬጁ በ30 ብር ለ30 ቀን የሚቆይ ነው። በእነዚህ ቀናቶች ውስጥ የምትፈልገውን ጥበብ ካልቀሰምክ ካለምንም ጥያቄና ማንገራገር ብሩ ተመላሽ ይደረግልሃል። ስለዚህ በማንኛውም ምክንያት ካልወደድከው አሳውቀኝና ካለምንም ማንገራገር ገንዘብን ታገኛለህ። ስለዚህ ምንም የምታጣው ነገር የለም ብሮ። አሁኑኑ #ቴክስቲንግ ከስር ዲስክሪፕሽን ውስጥ ባለው ቴሌግራም አካውንት በመላክ ቼክ እንድታደርገው አስምሬበት እመክርሃለሁ። ብዙ የምታገኘው እንጂ የምታጣው ምንም የለም። ስለዚህ እዛው እንገናኝ። Bye-bye.